ፍቅረኛሞች ሪሌሽንሺፕ ውስጥ ነበር ጆን ዳንኤል ጋር ማን ናችሁ ስንት ናችሁ እነማን ናችሁ እዚህ ጋር ስማለው ብሎ ነው እኛ አክቹሊ እንትን ኦፊሻል ማድረግ አልፈለግንም ገባህ አይደል ካንቺ ደስታ የኔ ወይ እንዳይለየን ሁሉም ታዩና ወደኔ ቅረቢ ስትሄጂ እኔ አሁን አንድ ጥያቄ አለኝ መሰለሽ አሁን የዛኔ ላይቭ ምናምን እየገባችሁ ነበረ ቆንጆ ነበረ በቃ ከጆን ዳንኤል ጋር ጧጧት ሪከርድ ሲመጣልኝ እየተነዛነዛችሁ ነው ደቀጭ ሂጂ ወደዚህ ሂጂ ግቢ በከዛ ምንድናችሁ ከጆን ዳንኤል ጋር ማን ናችሁ ስንት ናችሁ እነማን ናችሁ ምንድናችሁ እውነት እኔ በቃ ማወቅ ፈልጋለሁ ደስ ለሚል ይተካል ማወቅ ፈልጋለሁ ሎሳፍ ነው የገባው ያምሩ ነበረ በቃ እንትን ሲሄዱ ከዛ ሰሞኑን ደግሞ በቃ የሆኑ እንትኖች ምናምን መጡ ማሰየም እና ምንድነው እሱ እዚህ ጋር ስማለው ብሎ ነው እውነት ፌስቡክ ነን እሺ በረከት ፈቶሽ ፍቅረኛሞች ሪሌሽንሺፕ ውስጥ ነበር የዛኔ የትም የማታገኙት ኢንፎርሜሽን ተጣላን አላለም ይሄን ጥያቄ እኮ የጠየቀው ቤካ እኮ በረከት ከታይላንድ ኧረ አጨብጭቡለት ኧረ በየቤታችሁ በረከት የታይላንድ ልጅ አጨብጭቡለት ኧረ ብር ላኩለት አይ በጣም ጸዴ ነበር የዛኔ እኔ ኮንት ነበር የሚመስለኝ በቃ ለጌም ለሞቅ ለጨዋታው ምናምን ነበር የሚመስለኝ እግዚአብሔር ወይስ በዛ መሃል ነው የተፈጠረው ኮኔክሽን አየህ ነጥቦች ያነሳው እናታን ጌም እንግባ እኔ ናተርለ ምንድነው እናንተም ችግር አለው ለጌሙ ብቻ ነው ንገሪኝ ግን እስቲ ጌሙ ነው የምንገባው ሰማ አይ በደንብ ትንገረን እስቲ ምንድን ነበር የዛ ሰሞን ምናምን ንገሪኝ አሁን ነበርን ስላልሽ ነው ይሄን ነገር የምጠይቅሽ እሱ አሁን አይደላችሁም ማለት አሁን አይደለም አይደል አሁን ከረንት አላችሁምና ንገሪን እንዴት እንደተፈጠረ ምናምን በሰዓቱ ብዙ ሰው ያውቃል እኮ ግን ደብቀውት ነው አይመስልም አይደለም እንትን ነው የሚመስል አይ ቲንክ ኮንፊውዥን ነው አንዳንድ ሰው ያውቃል አንዳንድ ሰው ደግሞ ለጌም ይመስለዋል አረ ያውቃል ሰው ያውቃል ሲጀመር የምር ያውቃል እኛ አክቹሊ እንትን ኦፊሻል ማድረግ አልፈለግንም ገባህ አይደለ ግን ፍቅረኛ ማሾች ነበርን ታዲያ እንዴት ሊያውቅ ይችላል ሰው ያስታውቃል አሁን እዛ ስንጣላ ምናምን የሆነ ሪአክሽናችን ምናምን ያስታውቃል ግን እኛ ገገምን ገባህ አልፈለግንም ነበር ምናምን ነገር እናንተ የፈለጋችሁት ያልፈልጋችሁት እንዲታው እኔ አልፈልግም ፕራይቬት ነው ፈልገው እሺ ገባህ በሰዓቱ ፍቅረኛ ማሾች ነን ምናምን ብዬ መውጣት አልፈለኩም በዛ እንትን ውስጥ እሱ ሲፈልግ ነበር እሱ ኖርማል ነው ቢወጣም ባይወጣም ለሱ ችግር የለበትም እኔ ግን አልፈለኩም ነበር ዱባይ የሄዳችሁ ጊዜ አብራችሁ ነበራችሁ ማለት ነው የክሊፑ ጊዜ ነው የዛ ነው ፍቅራችሁ የጎመራው የዛ የጀመርና አካባቢ ታይም ነው ከዛ ዛኔ ጀመራችሁት ከላይቭ በኋላ ከአንድ ወር በኋላ ምናምን ነው የጀመርነው በቃ ከላይቭ በኋላ ነው በጣም ቅርርብነት በጣም ተቀራረብን ምናምንና ውሏችን አንድ ሲሆን አንድ ላይ መዋል ስንጀምር ምናምን ከዛ ሁለታችንም ፍቅር ውስጥ ገባን ከዛ አንድ ላይ ሆነ ወጫው ጉድ የሆነ ሰዓት ላይ አይ ቲንክ የሆነ ክሊፕ ላይ በሌላ ሰው ቲዝ አድርጎ ጆን ዳንኤል ድሮፕ ሲያደርገው ሞዴሏ ጃኒ ነበር ከዛ ደግሞ ኦሬዲ ሶሻል ሚዲያ ላይ ተጣልተዋል የሚል ወሬ ስለነበረ ኤክስፔክት አላደረግንም አንቺ ሚውዚክ ቪዲዮ ላይ እንደምትኖር እንዴት ነበረ ፕሮሰሱ ምናምን ዱባይ ደግሞ በጣም በሚገራርሙ መኪኖች ነው የሚሰሩት ላምበርጊኒ ይላል ተጣልተን ነበር በዛ ሰዓት የምር ተጣልተን የምር ነበር የምር ተጣልተን ነበር ቪዲዮ ቀድሞ ተቀርጾ ነበር ነው ወይስ ቀድሞ መጀመሪያ እኮ ነው የቀረጽነው ከቀረጻችሁ በኋላ ተጣላችሁት ከዛ እኔ መሀል ላይ ዱባይ አልሄድኩ የዛኔ ተጣልተን ሄድኩት እኔ ኦኬ የክሊፑ ፕሮሰስ እንዴት ነበር ስትቀረጹ ምናምን እንዴት ነበር ምን ገረመሽ ምናምን አሪፍ ነበር ከልባችን የሰራ ነው ማለት ይሆነ ሁለት የሚፋቀሩ ጥንዶች አስተያየታቸው ይቀየራል አሁን ብዙ ሰው ማለት ነው እየሄደ እንትን ቼክ ያደርጋል አይ ከምር ግን ከልባችን የሰራ ነው አሪፍ
አሪፍ የሆነ አይ ቲንክ ከልባችን ነው የሰራነው አዎ አይ ደስ ይላል ካሜራው ምናምን እሱ ምናምን አልገረመሽ አሁን በቃ ካሜራ ምናምን ይገርመኝ ይመስላል ካሜራው ጽድት ማለቱ አዎ ጽድት ያለ ካሜራው በጣም ጥራቱ ምናምን አንደኛ ነው ባይዘው ከአሁን ካሉት ክሊፖች የኛ በጣም ጸዴ ነው በጣም ብዙ ኮሜንትም እንትን ይነገረናል እንደዚህ አይነት ቆንጆ ነበር በቃ የሚታየው ነገር ቆንጆ ነው መኪኖቹ አዲስ ናቸው ያ ፎቆ አዲስ ነው ንጹህ ነው መኪና ኪራይ አለ ዱባይ ውስጥ በሰዓት ስንት ብር ነው በጣም ውድ ነው ኪራዩ እኛ የተከራየነው በሰዓት 2500 ድርሃም ስንት ብር ማለት አሁን የድርሃም ዋጋ ማወቅ አለብኝ ጋይስ እንዴ 2500 ውስጥ ያባዛው በሰዓት ስንት ሰዓት ቆየ ያ አራምሽተን ነበር በጣም ቀኑ ሙሉ ነው የቆየው ነዳችሁ ቀኑ ሙሉማ አይደለም ይነዳል ሙሉማ እንዴት ይሆናል ላይ ለሆነ ሲን የተፈለገው ያ ሲን እስከሚያልቅ ድረስ ግዴታ ስንት ሰዓት የሚሆን ባለቀበት ሰዓት ነው የሚሄደው መኪናው ገባ እንንዳ ብትሉ ግን መንዳት ትችላላችሁ ያ ቴንክ ዩ በጣም እሺ ከዛ ወደዚህ ስመጪ አልተለወጠብሽም እኔ አሁን ምን እንደተፈጠረ ልንገርሽ እኔ እውነት ልናገር አይደለም ስለ ታይላንድ ግን በዛ ቆይቼ ምናምን መጣው ሲያስመጣ ገጠሪ መጣው መሰለኝ ወይ የኛ ዲያስፖራ አንድ ሀገር ሄደን እንደዚህ የምትለው ወሬኛ ለ15 ቀን ሄዱ ለ7 ቀን አንድ ሄድከው አይደለም ሌላ ሀገር ሄደሽ ስትመጪ እንደሱ እሱ እንዳለው ነው የሚመስለው የምር እኔ ሃይሱ ታይላንድ ነው አይደው it's like አይ በቃ የሆነ it's like ምን it's like ምን የሆነ ብቻ it's like ምን ያለ ነው ፀሐዩን ቀነስ እናረጋው አላቅም ምን ማስተካከል እንዳለብን የቱ ጋር እንደሆነ አልገባኝም ግን ማለት ልክ እዚህ ስደርስ የሆነ በቃ አላ ሜቢ አንተ የገባበት ሰፈር ኮርና ሰው ነው ቢሆንስ እሱም obviously ሰፈሩም ስለዚህ ዝም በላ ወደ መሃልማ እኛ የመሃል ሸገር ልጆችን እንደዚህ አትበል ኖር ልጆች አያገባኝ ያራ ባያ እሺ ምንድን ነበር ሐሳብሽ እነዛን ክሊፖች ሲሰሩ እንዴት ታቆብሽ የማይክ ለምዶኖብኝ ነው እንዳይጠፋ ምንድን ነበር ሐሳቡ ልክ አንቺ ስገቢ ምናምን እንዴት እንሰራዋለን ምናምን ብላችሁ እንዴት ነበር መጀመሪያ የሚያወራችሁት ማለት እንዴት ስለ ክሊፑ መጀመሪያ ያወራችሁት እንዴት ነበር አልገባኝም ጥያቄ በደንብ አብረራ እንዴት ነበር ስትል አሁን ለምሳሌ ልክ ክሊፑን ልሰሩ ስትሉ እንዴት ነው ያወራሽ ኦዲዮ ካለቀ በኋላ እንትን እንሄዳለን ተባብላችሁ ነው ከዛ በፊት ነው መጀመሪያ አንቺ ቶኛለሽ የቀጣይ ዘፈኑ ላይ ቶኝ ምናምን ነው ብሎ አውርቶሽ ነው ከዛ በኋላ ዘፈኑ የተሰራው ምናምን እንዴት ነበር ወሬው ማለት ነው መጀመሪያ አወራንበት ሙዚቃው በጣም ደስ የሚል ተሰርቶ ነበር እሺ ከዛ አይደለም እኔ ከተዋወቅን በኋላ ነው ሙዚቃ የተሰራው እሺ ከዛ ለምን ቆንጆ ስራ እንሰራም ብለን አወራን ኦኬ ከዛ ሰራን ስለዚህ መጀመሪያ ከዘፈኑ በፊት አንቺ እዛ ዘፈን ሞዴል እንደምትሆኚ አወራችሁ አዎ ይሄ ነበር ጥያቄ ኦኬ ይሄ ነበር ጥያቄ ያለ ቢሲ ሳይቢት ያርገው ሌሎች የሙዚቃ ቪዲዮ እንትኖች አልመጡልሽም እኔ ሙዚክ ቪዲዮ ላይ ግቢ ምናምን የሚሉ ጥያቄዎች መጥቶልኛል ከዛ በፊት ከዛ በኋላ ኦኬ ከዛ አልወደድሽው ማሳቡን ነው መስራት አልፈለኩም አፈልጊም ሙዚክ ቪዲዮ መስራት የሆነ እንትን ኦኬ እንትንስ በፊት ፊልም መስራት ፈልጊ ነበር አሁን ፊልም ስክሪፕት ቢመጣልሽ ለመስራት ጊዜው ራሱ አለሽ አሁን በደንብ ነው ፊልም በኢየሱስ ስም በደንብ ነው እንጂ እንትን አስቤያለሁ ባይዘው እግዚአብሔር ካለ ለወደፊት ፕሮዲስ ለማድረግ በጣም ጸዴ ነው እኔ ፊልም አስቤያለሁ ባይዘው ጃኒ የሆነ አሪፍ ስክሪፕት አለኝና አብረን ብንሰራት ነው አንተ ብር ልጠይቃት እርዳታውን ነው ታውቃለህ ገና እኮ ልጆች እኮ ነን ባይዘው አንቺ ነሽ እኔ በጣም እኮ ገና እኮ ነኝ በረከት እኮ አጎት እኮ ነው መስራት እችላለሁ ታሰብኩት አረ ፕሮፖዛል እናስገባለን እንደውቹ ጉዱላ ችግር የለም እርዳታው በትልቅ ጽሁፍ እርዳታው ግን ፕሮዲዩስ ያደረግሽው ፊልም ላይ ለመተወን ፕላን አለሽ ወይስ ከመጣልሽ ስክሪፕት ለመስራት ሬዲ ነሽ
አሪፍ በቃ እዛ ውስጥ ከገባሽበት ከፈለኩ ተውነዋለሁ ከፈለኩ የፈለኩትን ሰው አስገባለሁ ገባሽ ሶ ራሴ ፕሮዲዩስ ካደረኩት ራሴ ነኝ የምመራው ማለት ነው ከፈለኩኝ ተውነዋለሁ ያሳይ ስለዚህ እንደዚህ የመጣልሽ እድል ኖሮ እንደዚህ ከስክሪፕቱና መጥቶልሽ እንትን ያልሽው አለ ያልተመቸሽ መጥቶ ያውቃል እንደዚህ አይነት ነገሮች አይ አሁን ላይ እንኳን ይመጣልኛል በጣም ብዙ ነው ይመጣልኝ ባይዘው ግን ከላይቭ ጋር ምናምን አይመቸኝ ላይቭ እንደነገርኩ ቅድም አውርተንበታል ምን ያህል እንቅልፍ እንደሚፈጅ ምናምን እንደምንተኛ ሶ አልሰራም አሁን ላይ ሜቢ ላይቭ ካቆምኩኝ ምናምን ወደፊት መቼ ግን ይመስልሻል እሱ ላይቭ ማቆሙ ለምን ታቆሚያለሽ አይ ዝም ብሎ ጀስት ግን እኮ በዚህ ኢንጆይ ያረክም የምታረገው ነገር ነው እንደ እንትን ካየኸው ኢንጆይ ታረጋለሽ ኦፍ ኮርስ እንደ ስራ ብዬ ልሰራው አረበየስ በጣም እንጆይ የማረግበት አንተ እኮ ላይክ እንትን ስለ ፋሚሊ ስለሌለህ ይመስለኛል አረኔ በትክክለኛው ግን አለኝ በትክክለኛው ዓለም ላይ ግን አለኝ እንደ ስራ እንደ የምገባው ከመክፈቴ በፊት ማለት ነው ወገቤን ይዤ አንዴናችሁ ጋር ሁለተኛ ሌዘር እንዳታረግሽ ምን አባት መሰልኩሽ እስኪ እንተማመን እንሁን አብረን ቃልሽ ይሁን ወሬ እንዳይለየን ሁሉም ተይውና ወደኔ ቅረቢ ቤታችን እንዳይፈርስ የምለውን ስሚ የፍቅርን ሌሎች ተጨማሪ መረጃዎች እንዲደርሶት የቻናላችን ቤተሰብ ይሁኑ ሰብስክራይብ በማድረግ ያበረታቱን እናመሰግናለን